የህይወታችን ስኬት በየቀኑ በውስጣችን በሚመላለሱት ሐሳቦችና በምናደርጋቸው ነገሮች ይወሰናል። አሸናፊዎች ሁሌም የመሻሻልና የእድገት አስተሳሰብ አላቸው። ይሄ አስተሳሰብ ባሉበት መርገጣቸውን እንደ ጸጋ ተቀብለው ከሚኖሩ ወይንም ለመሻሻል የሚያስፈልገውን ለውጥ ለማድረግ ድፍረት አጥተው ከተቀመጡ ሰዎች እጅጉን ይለያል። ህልማችንን እናሳካለን ወይንስ ሁሌም የሌሎችን ስኬት በስስት እያየን አሊያም ደግሞ የ40 ቀን እድላችንን እያማረርን እንቆያለን የሚለውን ከሚወስኑት መካከል አንደኛው አስተሳሰባችን ነው። አሁን የምናየውን 6 ነጥቦች አሸናፊዎች ጠንካራ አስተሳሰብና አመለካከትን የምታዳብሩባቸው በጣም ጠቃሚ የሆኑ መንገዶች ናቸው። አንደኛው፣ አሸናፊዎች ከራሳቸውም ሆነ ከሌሎች ስኬቶች ይማራሉ። አንዳንድ ጊዜ የተሳካላቸው ሰዎች ስናይ ያገኙትን ስኬት ለማግኘት ያለፉበትን መንገድ በደንብ ተረድተን ከዛ የምንማረውን ከመለየት ይልቅ ወይም ስኬታቸውን እናቋሻለን አሊያም ደግሞ ስኬታቸውን ያገኙት በዘመድ ነው፣ በጉቦ ነው፣ በስርቆት ነው፣ በአጋጣሚ ነው ብለን እናጣጥላለን። ሰርቆም ሆነ አጭበርብሮ የሚሳካለት ጥቂት ባይጠፋም የዛን ያህል ግን በጠንካራ ስራ የሚያድግ አለና እነሱን ለይቶ የተሻለውን ዕውቀት መቅሰም ተመራጭ ነው። ሌላ ጊዜ ደግሞ እነዚህን ስኬታማ ሰዎች እንደተለዩ ሰዎች በመውሰድ ያ ስኬት ለኛ እንደማይቻለው ወይንም እንደማይገባን እንደመድማለን። ይህ ልክ አይደለም። ልብ በሉ። የሆነ ነገር ልታደርጉ አስባችሁ ይሄማ አይሆንም ስትሉ ገና ሳትጀምሩ ተሸንፋችኋል። አሸናፊዎች ሊሳሳቱ ወይንም ያሰቡት ላይሳካ እንደሚችል በደንብ ያውቃሉ። ገና ከመውደቃቸው በፊት ግን ተሸንፌያለሁ ወይንም ያሰብኩት አልሆነም ብለው እጃቸውን አጣጥፈው አይቀመጡም። ያሰቡት ሳይሳካ ደግሞ ከስህተታቸው ተምረው ለተሻለ ህይወት የጀመሩትን ጉዞ ይቀጥላሉ። ሁለተኛ፣ አሸናፊዎች ከራሳቸው ሆነ ከሌሎች ሰዎችና በተለያዩ ሁኔታዎች በሚመጡ መሰናክሎች የጀመሩትን ጉዞ አያቋርጡም። ችግር ወይም መሰናክል አያጋጥምም ማለት አይደለም። ነገር ግን ለህልማቸው ታማኝ ስለሆኑ መሰናክሎችን እንደ ሰበብ አይጠቀሙባቸውም። የሚያጋጥማቸውም ችግር አግዝፎ በማየትም እጃቸውን በተስፋ መቁረጥ አያነሱም። ይልቁንም ለችግሮቹ መፍትሄ በመፈለግ የጀመሩትን ለውጥ ቀን ከቀን ይተገብራሉ። አስተውሉ፣ ስኬት በአንድ ቀን የሚሆን ተአምር አይደለም። በእያንዳንዷ ቀን የምናደርጋቸው ትንንሽ ነገሮች ውጤት እንጂ። በህይወታችን ውስጥ ልናደርግ የምንፈልገውን ለውጥ ከወሰንን በኋላ ያዝለቀቅ ማድረግ የለም። በየቀኑ ለራሳችን ስንታመን የምናደርገው ለውጥ መልካም ልማድ ሆኖ ያለ ብዙ ትግል ልንተገብረው እንችላለን። ሶስተኛ፣ አሸናፊ ሰዎች ነገሮች ባላሰቡት አቅጣጫ ሲሄዱ ወይ እድሌ አሊያም የ40 ቀን እድሌ ነው አይሉም። ምክንያቱም ያን ካደረግን ከጅምሩ ከጨዋታ ውጭ ይሆነናል። ማን የ40 ቀን እድሉ መቀየር ይቻለዋል እያሉ ማማረር ተገቢ አይደለም። ማያ አንጀሎ የተባሉ የአሜሪካ ታዋቂ ጸሐፊ በልጅነታቸው አያታቸው የሰጧቸው አንድ ምክር ነበር። ሰማሽ ልጄ፣ አንዳንድ ሰዎች በትልቁም በትንሹም ያማራሉ። ስለ ሙቀቱ፣ ስለ ብርዱ፣ ሌላም የምናማርባቸው ነገሮች ብዙ ናቸውና ልጄ፣ በእያንዳንዱ ቀን ከዓለማችን አንዱ ጫፍ እስከ ሌላኛው ጫፍ በሰላም ወደ አልጋቸው ሄደው ከእንቅልፋቸው ሳይነቁ የሚቀሩ ብዙ ሰዎች አሉ። ሀብታምና ድሃ፣ ነጭና ጥቁር፣ ረጅምና አጭር፣ ብቻ እነዚህ ሰዎች በቃ አልፈዋል። ለ5 ደቂቃ ያህል እንኳን ተመልሰው ይሄ እኛ የምናማርበትን አየር ማየትና መሳብ እንደገና ቢችሉ ምን ያህል በተደሰቱ ነበር። ስለዚህ አንቺም ብትሆኚ በረባው ባልረባው ከመማረር ራስሽን ጠብቂ። የማትወጂው ነገር ካጋጠመሽ ለመቀየር ሞክሪ። ያልወደድሽውን ነገር መቀየር ካልቻልሽ ደግሞ ነገሩን የምታይበትን እይታ መቀየር እንጂ ማማረር ምን አመጣው? ስለዚህ በፍጹም አታማሪ። ህይወታችን በማንፈልገው አቅጣጫ እየሄደ ከሆነ ጊዜያችንን በመማረር ሳይሆን መፍትሄ በመፈለግ ልናሳልፈው ይገባል። ሰዎች ስለሚጠሉት ነገር እያማረሩ ከሚውሉት ይልቅ የሚወዱት ነገር ላይ በትጋት ቢሰሩ ዓለም እንዴት የተሻለች ትሆን ነበር እንደተባለው ነው ነገሩ። አራተኛ፣ ስኬታማ ሰዎች የሚደሰቱት በሌሎች ሰዎች ውድቀት ወይም መከራ አይደለም። ሌሎች ሰዎች ሲያሸንፉ ወይም ሲሳካላቸው ማየት እጅግ ደስ ይላቸዋል።
ስለሆነም የሚናገሩት ነገር ሰዎችን የሚያበረታታ እንጂ ሰዎችን የሚጎዳ ወይም ተስፋ የሚያስቆርጥ እንዳይሆን በደንብ ይጠነቀቃሉ። ምክንያቱም ቃል ይገድላልም ያንጻልም ሕይወትም ይዘራልምና። ነገር በምሳሌ ጠጅ በብርሌ እንደሚባለው እስቲ ይህን ሐሳብ የሚያስረዳ አጭር ታሪክ ልንገራችሁ። በአንድ ወቅት ነው እንቁራሪቶች አንድ ላይ ሆነው በጫካ ውስጥ እየሄዱ እያለ ሁለቱ እንቁራሪቶች ጥልቅ ከሆነ ጉድጓድ ውስጥ ወደቁ። ከገደሉ ያልወደቁት እንቁራሪቶች ከጉድጓዱ አፋፍ ዙሪያ ተሰባስበው የጉድጓዱን ጥልቀት ተመለከቱና ሁለቱን እንቁራሪቶች አይ ጉድ፣ ምን አይነት ዕዳ አገኛችሁ እናንተ! ይሄ ጉድጓድ ጥልቅ ነው፣ መውጣት አትችሉም አሏቸው። ሁለቱም እንቁራሪቶች ግን ከጉድጓዱ ዘለው ለመውጣት ጥረታቸውን ሳያቋርጡ ቀጠሉ። ከጉድጓዱ ውጭ ያሉትን ደግሞ ይሄ ነገር ተስፋ የለውም ነው ምንላችሁ፣ ዝም ብላችሁ ነው የምትደክሙት ማለታቸውም አላቋረጡም። ከብዙ ቆይታ በኋላ ታዲያ አንደኛው እንቁራሪት ውጭ ያሉትን እንቁራሪቶች የሚሉትን ተቀብሎ ዘለሎ መውጣት ሲያደርግ የነበረውን ጥረት አቆመ። ተስፋውንም ሲያጣ ነው መሰል ብዙም ሳይቆይ ሞተ። ሌላኛው እንቁራሪት ግን ምንም ያህል ቢደክመው መዝለሉን አላቋረጠም። ውጭ ያሉትን ቀበል አድርገው አረ አሟሟትህንም እንኳን አሳምረው ዝም ብለህ አትድከም፣ አጉል መፈራገጥ ለመላላጥ ነው ሲሉ አልሰማህም እያሉ መጮኻቸውን ቀጥለዋል። በመጨረሻም ጥረቱ ተሳክቶ ፍሬ አፍርቶ ከጉድጓዱ መውጣት ቻለ። ውጭ የነበሩትን ወደሱ ቀርበው ዙሪያውን ከበው አልሰማህንም እንዴ? እኛ እኮ ያለመታከተው አይሆንም ይቅርብህ ብለንህ ነበር ሲሉት፣ እንቁራሪቱ ግን ምን እያሉት እንደሆነ ራሱ ሊገባው አልቻለም። ምክንያቱም መስማት አይችልም ነበር። ያን ሁሉ ጊዜ ጉድጓድ ውስጥ ሆኖ አትችልም ይቅርብህ እያሉ ሲጫጫሁ በርታ ትንሽ ቀረህ እያሉት መስሎት ነበር ዙላዩን ያላቋረጠው። ለጓደኞቻችን ወይም ቤተሰባችን የምንሰጣቸው ምክሮች፣ የምንናገራቸውን ነገሮች ለሕይወታቸው ትልቅ የሆነ ትርጉም ስለሚኖረው ቃላቶቻችን መምረጥ ተገቢ ነው። አምስተኛ፣ ስኬታማ ሰዎች ከሚያሳንፉና ተስፋ ከሚያስቆርጡ ሐሳቦች ራሳቸውን ይጠብቃሉ። በእያንዳንዱ ሰው ጭንቅላት ውስጥ በአማካይ ወደ 64000 የሚጠጉ ሐሳቦች በየቀኑ ይመላለሳሉ። አብዛኛውን ጊዜ እነኚህን ሐሳቦች ያለ እኛ ቀጥተኛ ፍቃድ ነው በአእምሯችን ውስጥ ሲመላለሱ የሚውሉት። አስተውላችሁ ከሆነ የሆነ ነገር እየሰራችሁ ወይም ዝም ብላችሁ ቁጭ ባላችሁበት በሐሳብ ሩቅ ሄዳችሁ ብንን ስትሉ ወይ ስላለፈ ጊዜ አሊያም ገና ስለሚመጣው ጊዜ ስታውጠነጥሉ ራሳችሁን ታገኙታላችሁ። ከየት ተነስታችሁ እንዴት እዛ እንደደረሳችሁ ግር እስኪላችሁ ድረስ ማለት ነው። የእንደዚህ አይነት ሐሳብ ችግሩ ብዙውን ጊዜ ወይም ድሮ ስለሰራ ነው ስህተት፣ ስላመለጠን እድል፣ ስላላገኘነው እድገት እናም ሌሎችም ነገሮች አሊያም ደግሞ መጪውን ጊዜ በፍራቻና በስጋት ማየታችን ነው። አሸናፊዎች ሐሳባቸውን ይመረምራሉ። በውስጣቸው ለሕይወታቸው መሻሻል የማያግዙ ሐሳቦችን ብልጭ ሲሉ በፍጥነት ይቀጫቸዋል። አትችልም፣ አልችልም፣ ከባድ ነው፣ አይሆንም፣ አንተማ እንዴት ሆኖ፣ አንቺማ ቤት ብለሽ አይነት ጨለምተኛ ጎታች ሐሳቦችን ቦታ አይሰጣቸውም። ይልቁንም እችላለሁ፣ እደርሳለሁ፣ ፈጣሪ የሚያስፈልገኝን እምቅ ኃይል ሰጥቶኛል፣ ያን ደግሞ አውጥቶ መጠቀም የኔ ኃላፊነት ነው፣ ለዚያም ጠንክሬ እሰራለሁ፣ ህልሜንም አሳካለሁ ብለው ጉልበት የሚሰጡ ሐሳቦችን ያዘወትራሉ። ስድስተኛ፣ አሸናፊዎች መድረስ የሚፈልጉበትን ቦታ በግልጽ ያውቁታል። ህልማቸውን ሲያልሙም በትልቁ ነው። ይሆናል ብላችሁ ከምታስቡት በላይ አልሙ። አለበለዚያ ሁሌ ልንደርስ የምንችልበትን ቦታ አሳንሰን ስለምንነሳ ጥረታችንም ያን ያህል ትንሽ ይሆናል። ትንሽ ችግር መንገዳችን ላይ ሲያጋጥመን ስንነሳ ከሰነቅነው ትንሽ ህልም ያነሰ ቦታ የመድረስ እድላችን ይሰፋል። ያን ካደረጋችሁ በኋላ በሕይወታችሁ ላይ የምታዩትን ለውጥ በቀጣይነት ገምግሙ። የምትከታተሉት ያሰባችሁት ቦታ የመድረስ አለመድረሳችሁን ብቻ ሳይሆን ከዕለት ተዕለት በሕይወታችሁ የምታዩትን ለውጥ መሆን አለበት። ለምሳሌ 100 ኪሎ ግራም የሚመዝን ሰው ቢኖርና ወደ 70 ኪሎ መቀነስ ቢፈልግ ከ5 ወር ጥረት በኋላ ራሱን ሲለካ 85 ኪሎ ቢመዝን 70 አለመድረሱ ደስታውን ሙሉ ባያደርገውም እያሳየ ላለው ለውጥ ግን ተገቢውን ዕውቅና ካልሰጠ ተስፋ ቆርጦ ከጀመረው መልካም መንገድ ሊያፈገፍግ ይችላል። 85 ኪሎ ላይ ለመድረስ በራሱ ብዙ ለውጦችን አድርጎ ወይም አድርጋ ሊሆን ይችላል።
ለምሳሌ በየቀኑ ስፖርት መስራት፣ ጤናማ የሆነ የምግብ አይነቶችን መመገብ፣ አስፈላጊ የሆነ ያህል እንቅልፍ፣ በየቀኑ እረፍት ማድረግ። እነዚህ ለውጦች በራሳቸው እንደ ትልቅ ድል ተቆጥረው ለቀጣዩ ጥረት የበለጠ መነቃቃት እርሾ መሆን ይችላሉ። ለዚህ ነው መድረስን ብቻ ሳይሆን መቅረብንም መከታተል ያስፈልጋል የሚባለው። ትልቅ ህልም ከሰነቅን በኋላ ያን ህልም ማሳካት የምንችልበት እቅድ ያስፈልጋል። ያ እቅድ ሊኖሩት ከሚገባቸው ነገሮች አንዱ የጊዜ ሰሌዳ ነው። መቼ ምን አድርገን መቼ ውጤቱ ለውጡ ለማየት እናስባለን። አለበለዛ እንዲሁ በድፍኑ ሀብታም መሆን እፈልጋለሁ፣ ስራ ማግኘት እፈልጋለሁ፣ ሚስት ወይንም ባል ማግባት እፈልጋለሁ ብትሉ አይሰራም። አስፈላጊውን ስራ የምንሰራበትና ቆም ብለን ራሳችንን የምንገመግምበት ግልጽ ቀን፣ ወር ወይ ዓመት ያስፈልገናል። ሰባተኛ፣ አሸናፊዎች ከተለያዩ ሰዎች ጋር ጠንካራ ማህበራዊ፣ የሥራ፣ የቢዝነስ ግንኙነትን ይመሰርታሉ። ምክንያቱም ለብቻ የሚሆን ነገር የለም። ከሰዎች ጋር የምንመሰርታቸው ግንኙነቶች መረጃ ለመለዋወጥ፣ በሐሳብ ለመረዳዳት፣ በሥራ ለመተጋገዝ ወሳኝና ሌሎችም ጠቃሚ ነገሮች እንሰራበታለን። ሕይወታችሁ እንዲሄድ በምትፈልጉት መንገድ ላይ ያሉት ወይንም ተመሳሳይ ህልም ካላቸው ሰዎች ጋር መሆን ጉዞአችሁን የተቃና ሊያደርገው ይችላል። ታዲያ በእንደዚህ አይነት ግንኙነት ውስጥ ከሰው የምንጠብቅ ብቻ ሳንሆን ይነስም ይብዛም የአቅማችንን የምናበረክት ብንሆን መልካም ነው። ለአሁኑ አበቃን። ቪዲዮው ጠቃሚ ነው ብላችሁ የምታስቡ ከሆነ ለሰዎች ሼር ማድረግ ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።